ለማንኛውም ዛሬ አይ ቲንክ ቦይስ የሆነ ነገር አገኘሁኝና በጣም በቃ እውነት አሁን እኔ በቃ በየቦታው ዙሪያዬን ስፖርት የምሰራበት ነገር እየተመቻቸልኝ ነው። በተለይ ካልስቴቲክ ማለት ነው። ሶ ፑል አፕ እና ዲፕስ የምሰራበት አንድ ቦታ አግኝቻለሁ። እውነቱን ለመናገር ባለፈው ያሳየኋችሁ ላይክ ላስት ቪዲዮ ላይ እዚህ ውሃው ዳር እዛው ከጀርባ ለካ ካልስቴቲክ የሚያሰራኝ የሚገርም ቦታ ነበር ማለት ነው። ሶ በሚቀጥለው ቀን ምናምን ነው ዲስከቨር ያደረኩትኝ እና በጣም ነው ቀላል ነገር አይደለም እውነቱን ለመናገር። ሶ ማስተካከል ያለብኝ ደግሞ ይህን ፓርት የእንትን ፓርት አስተካክልበታለሁ ማለት ነው። ለማንኛውም ቦታውን ላሳያችሁ። በጣም ደግሞ ኩል ቦታ ነው። ኦልሬዲ እዛ ደርሻለሁ። ላይክ ስንት ደቂቃ ነው? 2-3 ደቂቃ እሱንም በእንትኑ ምክንያት እንትኑ ይሄ ላይት ስላለ በእሱ ምክንያት 2-3 ደቂቃ ከኔ ኢማጂን እነዚህ ይዘው የሚመጡት ውሻ በእግዚአብሔር ውሻ በውሻ እዚህ ውሻ ወክ ምናምን ያደርጋሉ። እዛ ጋር እየቀወጡት ቱ ማች ብሮ። ሶ ይኸው ውሃ ዳር ነው። እዚህ አካባቢ ነው እንትኑ ኢማጂን ብራዘር። ሶ እና እዚህ አካባቢ ነው እንትኑ ማለት ነው። አንድ ቀን እዛ በእንትን ድራይቭ እናደርጋለን ከሪም ባይክ ማለት ነው። እንሄዳለን ይሄን ሰፈር። ለማንኛውም ቦታው ይሄን ይመስላል። እንዴት አባቱ እንደሚያምር እሺ። ለማንኛውም እዚህ ጋር ነው ዋናው ፖይንታችን። እኛ እንትኑም ያለው እዚህ ጋር ነው ማለት ነው። ንፋሱ ግን አዛ ነው። ይሄው እንደምታዩት ይሄ ነው የፑል-አፕ ኦልሞስት ለፑል-አፕ ዘጭ ቦታ ነው ያለው። እዚህ ጋር 1 2 3 እዚህ ጋር እንትን መስራት ትችላላችሁ። እዚህ ጋር ሌላ ፑል-አፕ እንትን አለ። እዚህ ጋር አለ። እዚህ ጋር ይሄው ላስት እዚህ ጋር ማለት ነው። ስለዚህ እዚህ ጋር የኪክ ቦክሲንግ አይ ቲንክ መስቀያ ይመስለኛል ይሄ ፓርት። እዚህ ጋር እቃችሁ ምናምን ማስቀመጥ ትችላላችሁ። ሶ ዲፕስ እዚህ ጋር ይሰራል ማለት ነው። ሶ የሚገርም ቦታ ነው እውነቱን ለመናገር። እኔ በጣም ነው ደስ ያለኝ ስላገኘሁት ብቻ። እዚህ ላይ ሰዎች እየተንጠለጠሉበት ነው። ውሃ አለኝ። በነገራችን ላይ ከዚህ በፊትም ስነግራችሁ ሳሳያችሁ ነበር ስለ አንድ ነገር። ይሄ በጣም ኢምፖርታንት ለእኔ ፕሮቲን ፓውደር ጀስት ልብሳችሁ ላይ ወይ ቦርሳችሁ ላይ እንደዚህ ሁክ አድርጋችሁ ፕሮቲን ፓውደር የትም ይዛችሁ ልትሄዱበት የምትችሉበት እቃ ነው። በዚህ 2 ስኩፕ ይዛችሁ መሄድ ትችላሉ። ስለዚህ ሁለት ጊዜ ማለት አንደኛ ከስፖርት ስትወጡ የሆነ ሰዓት ደግሞ መጨረሻ የሆነ ከሰዓት አካባቢ የሆነ ብቻ በጋብ ምግብ ሲጠቀሙ ምናምን መጠቀም ትችላላችሁ ማለት ነው። ይሄ በጣም ሄልፕፉል ነገር ነው በእውነት የሚገርም ነው ማለት ነው። ሶ ዊ ሃቭ ዲስ ዋን በጣም ወሳኝ ማለት ነው። እሺ ለማንኛውም እንደዛ እናደርግና እስኪ ዝም ብለን አንድ ትንሽ ሞከር እናደርጋለን ዛሬ ለማሳየት ያክል። በጣም ወሳኝ ቦታ ላይ ነው ያሉት። በጣም የሚያምር ቦታ ነው። ይሄ ያበደ ውሻ ነው ይዞ የሚዞረው። እግዚአብሔር ግን አፉ ታስሯል። ደስ የሚለው እና እየመታው ነው። እና ለማንኛውም በጣም ቆንጆ ነው። ውሻውን እየመታው ነው ሰውየው። ባይለው ውሻው አስቸጋሪ ነው መሰለኝ። ይሄን ይመስላል እንትኑ። ይሄ አይ ቲንክ እዚህ ጋር ወጣችሁ እዚህ ጋር ለመያዝ ነው። በዚህኛው ነው የምትወጡት ማለት ነው። ከዛ በኋላ እዛ ቀደም ያሳየኋችሁ ቦታ ላይ ውሃ ዳር ላይ ያ እዛ ጋር ውሃ ዳር ነው። እዛ ጋር ኢንጆይ ታደርጋላችሁ ምናምን። በጣም አሜዚንግ እንትኖች ምናምን ይመጣሉ። እነዚህ ትናንሽ ጀልባዎች ሲንግል ሰው ምናምን የሚይዙ ጀልባዎች ምናምን ይመጣሉ። እዚህ ጋር እንትን ይላሉ። ወደዛ ወቅት ማድረግ ትችላላችሁ እስከታች። ዲስ ወይ እንዳለ ዋኪንግ ኤሪያ ነው።
በዚህ ሳይድ ትወጣላችሁ። አዘርዋይስ በዛ ጋር ለመሻገር የግድ እዛ ጋር መውጣት አለባችሁ። ትመጡና በዚህ ሳይድ ደግሞ ላይክ በጣም ሩቅ ነው፣ ወደዛ ረዥም። ይሄ ፓርት እዛ ጋር ነው የሚያቆመው፣ እዛ አካባቢ ያቆማል። ግን በዛ ከሆነ ላይክ ሙሉ ይሄን ወንዙን ተከትላችሁ የምትሄዱበት ቦታ ነው ማለት ነው። በጣም አሪፍ። ለማንኛውም እስኪ እንየው፣ ይሄን ቦታ ቼክ እናደርገው። አሁን ይሄ አፉን ባያስረው በስመ አብ መዓዛ ነበር ማለት ነው። ትላንት በነገራችን ላይ አሳያችኋለሁ። ትላንት ነበርኩኝ እንደዚህ ዲፕስ ምናምን ስንሰራ ነበር። አክቹዋሊ ቲክቶክ ላይ ነው ላይቭ የገባሁት ትላንት እና በቃ ካሁን በኋላ እኔ አፕር ቦዲ አክቹዋሊ ማለት እገባለሁ ጂም፣ ግን አፕር ቦዲ 2 ቀን እዛ ነው የምሄደው። 1 ቀን ጂም እገባለሁ ለአፕር ቦዲ፣ ከዛ 2 ቀን ለእግር 2 ቀን ምናምን ልገባ እችላለሁ። ከዛ ውጪ አዲሱ ፕሮግራሜን አሳያችኋለሁ ብያችኋለሁ። በሱ መሰረት ነው የሚሰራው። 2 ቀን ነው 3 ቀን እገባለሁ ጂም ቤት። 1 ቀኑን ለአፐር ቦዲ ኖርማሊ ቸስት ግፊት እና እጅ ምናምን ትከሻ የተወሰነ እሰራለሁ ተያይዞ ማለት ነው። ግን ሞስትሊ እንትን ነው የምሰራው፣ እግር ነው የምገባው። እግር ለመስራት ነው የምገባው ማለት ነው። እግር ለመስራት ነው የምገባው። ስለዚህ ኖ ሞር ጂም። ስለዚህ ጂም የመስራት ፕሮባቢሊቲ በጣም ትንሽ እየሆነ ይመጣል። አሚን ኢዝ መስት በቃ ጂም መግባቴ እኮ ግዴታ ነው። የእግር ምናምን ለመስራት ያው ግዴታ ጂም ነው ለኔ የሚሆነኝ። እግር የምሰራው እዛ ነው። ግን የሰለሞነሽ ይሰራ አሁን እንዳለ ስትራፕ ሆኛለሁ። ፋቲግ አለብኝ፣ የሚገርም ፋቲግ። ለማንኛውም ጂም ምናምን ሚስ ካረኩኝ እዚህ ይገባለሁ ማለት ነው። ሶ ለዛ ይጠቅመኛል። ከዛ ውጭ ግን ሌላ ምንም ነገር አይጠቅመኝም። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። ትናንሽ ወርክአውቶችን ከሰራሁኝ ያሳያችኋለሁ። ቢስ ከስቻለሁ። አይ ነው ግን አይ ቲንክ እዚህ ጋር በስመ አብ አፐር ቦዲ ግን ማለት ነው በጣም በቃ ዲፕ ነው እየተሰማኝ ያለውኝ አፍተር ዲፕስ ምናምን። አሁን እነዚህ ፓራላል ባሩን ምናምን መስራት ከጀመርኩኝ በኋላ በጣም ዲፕ የሆነ ነው እየተሰማኝ ያለው። ሶ ለአፐር ቦዲ ለኔ በጣም ወሳኝና የምመርጠው ነገር ነው። ግን ሎወር ቦዲ እንዳልኳችሁ አይ ቲንክ ሎወር ቦዲ የሚቀንስ እንደዚህ ይቀንሳል የሚባል ነገር አለ። በተለይ ፑል አፕ እና ዲፕስ ስትሰሩ ማለት ነው። ላይክ ኢነርጂ ከስር የሆነ አብራችሁ የሆነ ኮላቦሬት ምናምን ስለምታደርጉ እና ሙሉ ቦዲ ፓርታችሁን ስለሚጠቀም ሰው ከሱ አንጻር አክቹዋሊ ግዴታ እግር እና ሎወር ቦዲ መስራት ስላለብን እንሰራለን። ከዛ ውጭ ግን የሆነ ነገር ካለ ባላንስ ደግሞ ለእኛም ትልቁ ወሳኝ ነገር ስለሆነ ለባላንስ እሱን እንሰራለን ማለት ነው። ለማንኛውም የዛሬ ቪዲዮአችን ይሄን ይመስላል። እኔ ትንሽ ፑል-አፕ እሰራለሁ፣ ደን ትንሽ ደግሞ ወክ እናደርጋለን። ወክ ደግሞ ቆንጆ ቦታ ነው ያገኘሁት ወክ ለማድረግ እና እንዳልኳችሁ ካርዲዮ ስፖርት ውስጥ የማልሰራ ከሆነ ካርዲዮ ወጥቼ ወክ ለማድረግ ይሄ በቃ ኢንጆይ እያደረጋችሁ ምናምን ወክ የምታደርጉበት ነው። ሚውዚክ ኦን አድርጋችሁ በጣም ኢንጆይ የምታደርጉበት ቦታ ስለሆነ በጣም ሴፍ ነው። ብዙ ሰዎች ውሻ ወክ የሚያደርጉበት ሩጫ የሚሮጡበት አይነት ኤሪያ ነው እና ድባቡ ራሱ ሞቲቬት ያደርጋል። እና ዛሬ ቪዲዮ ይሄን ይመስላል። እንዳለ የምትሰሩበት ከኋላ የምታዩት ነው እና እንዳለ የምንሰራበት ከላይ ፑል-አፕ ምናምኖች አሉ፣ እዛ ጋር ዲፕስ የምንሰራበት ምናምን አለ። የዛሬ ቪዲዮ እንዳልኳችሁ ይሄን ይመስላል። ፖይንት ፉል ትላለህ ወይ ደግሞ ትልቁ እንዳልኳችሁ ይሄ በቃ በጣም ላይፍ ሴቨር ነው ማለት በተለይ ከምግብ ጋር ፕሮቲን ፓውደር ይዛችሁ መሄድ ትፈልጋላችሁ ኤኒ ቦታ እና አንዳንዶቻችን የሆነ እቃ ውስጥ እንከተዋለን፣ የክሪታይን በፊት የጠቀምበት እቃ ውስጥ ምናምን እና ለዚህ ከዚህ አንጻር
በጣም ላይክ ቨርሲቲሊቲ በጣም ዜሮ ነው የሚሆነው ያኛው። ሶ ይሄ በጣም ስሞል ነው። 2 ክሬቲን ፓውደር እንትኑን ማንኪያ ይችልልናል እና ሶ በቀን 2 የተጠቀመ ማለት that's much enough ነው ማለት ነው ከምግብ ሳይድ ላይ ሳይድ ማለት ነው። ሶ ኤኒ ታይም ይዤው ከሄድኩኝ ይሄንን ሶ እንደዚህ ሁክ ነው ማድረገው እንትን ላይ እዚህ ላይ ሁክ ነው ማድረገው። ከዛ በኋላ ይዛችሁ ትሄዳላችሁ የፈለጋችሁበት ማለት ነው። ለመጨመር የኋላውን ነው የምትጠቀሙት። ይሄ ይከፈታል እዚህ ላይ ፓውደር መጨመር ስትፈልጉ ማለት ነው። ፓውደሩን ግን መጠቀም ስትፈልጉ ይሄንን ትከፍቱታላችሁ። ሶ በጣም ኢቭን ሃይላንድ ላይ ራሱ ለማድረግ ከፈለጋችሁ ይሄ እንኳን ቦትሎች ባይኖራችሁ ሃይላንድ ላይ ለመክተት ራሱ ጫፉ እንትኑ ትንሽ ስለሆነ ሲምፕሊ ሶ ገስ ነው የምታደርጉት ሀፋፍ ለመጠቀም ኦር ይሄኛውን ከፍታችሁ ማየት ትችላላችሁ። ኦልሬዲ እንደዚህ ልካላችሁ ግን ፕሮባብሊ ይገባችኋል ብዬ አስባለሁ ሀፍ ለማድረግ። ሶ ለማንኛውም ይሄ ትልቁ የዚህ ወር ግኝቴ ነው። እኔ በጣም ሴቭ ያደረገኝ ከምንም ነገር ትልቁ ነገር ይሄ ነውና ያው ካገኛችሁ ተጠቀሙበት። ፕሮቲን ፓውደራችሁ ኢዚሊ ሃንድል ማድረግ ትችላላችሁ፣ ይዛችሁ መዞር ትችላላችሁ። ሌሎችም ቦትሎች አሉ ግን አይ ቲንክ ተለቅ ይላሉና እንደዚህኛው ቀለል አይልም። ከዚህ የሚያንስ አላችሁ አንድ ፓውደር ብቻ ለመያዝ አንድ ማንኪያ ፓውደር ለመያዝ ግን እሱም ደግሞ በቂ አይሆንም። ይዛችሁ መዞራችሁ ምንድነው ጥቅሙ ነው የሚያስብለው። ስለዚህ 2 መሆኑ አትሊስት 2 ስኩፕ መያዛችሁ አይ ቲንክ ፉል ዴይሊ ሴፍ ታደርጋላችሁ ዴይሊ እንትናችሁን ማለት ነው። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። ሶ ከዚህ ጋር ልሰናበታችሁ። በሌላ ቪዲዮ ተመልሰን እንገናኛለን። የትላንቱን ወርክአውት ቪዲዮ በአክቹሊ በስልክ ላይቭ ነው የገባሁት በቲክቶክ። ሶ እሱን ትንሽ ዝም ብዬ ሃይላይት አሳያችሁና አክቹሊ አንድ ቪዲዮ መስራት እፈልጋለሁ እዛ ቦታ ላይ። ያ ቦታ ተመችቶናል። አሁን የተሻለ ደግሞ እስክናገኝ ይሄ ምንም አይደለም። ይሄ ጀስት ፑልአፕ እና ዲፕስ ብቻ ለመስራት ነው የሚሆነው። ያኛው ፓራላል ባር ትንሽ ረዘም ስለሚል እዛ ላይ የተሻለ ስራዎችን እንሰራለን። 2 ደግሞ ፑልአፑም ቆንጆ ነው፣ በጣም ሲምፕል ነው ምናምን እና ሶ እዛ ላይ የምንሰራውን ወርክአውት ደግሞ እዛ መሄድበትን ከልጆች ጋር ሄድኩኝ ብቻዬን ሄድኩኝ እሱን እንትን አሳያችኋለሁ። ለማንኛውም